አገልጋይ ዮኒ መኖር በማን ነው? በእግዚአብሔር ነው መኖር። ለአንድ ሰው መኖር በእግዚአብሔር እንደሆነ መቼ ነው የሚገባው? መኖር በእግዚአብሔር እንደሆነ የሚገባ ካንተ የተሻሉ ሰዎች በአይን ጥቅሻ ፍጥነት ሲጠፉ ስታይ መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በእግዚአብሔር ብቻ እንደሆነ ይገባሃል። መኖር በችሎታ፣ መኖር በጥንቃቄ፣ መኖር በእውቀት፣ መኖር በራስ ጉልበት እንዳልሆነ የሚገባ ካንተ የተሻለ ጉልበት፣ ጥንቃቄ፣ ዝግጅት የነበራቸው ሰዎች ዛሬ እንዳልኖሩ ስታይ መኖር በእግዚአብሔር እንደሆነ ይገባሃል። በእግዚአብሔር አምነው እግዚአብሔርን ተስፋ አድርገው በዚህ ሰዓት በተለያየ ጥያቄ፣ በተለያየ መከራ፣ በተለያየ ስቃይ እየተሰቃዩ የተቸገሩ ላሉት ለእህቶችና ለወንድሞቼ እግዚአብሔር ምን ይላል? ዮኒ እግዚአብሔር እንደዚህ ይላችኋል፣ አድናለሁ። አሜን። ወንድሜ እግዚአብሔር አለልህ፣ በእኔ ተማምኗልና። አሜን። እህቴ እግዚአብሔር አለልሽ፣ ስሜንም አውቋልና እጋርደዋለሁ። አይዟችሁ እግዚአብሔር አለላችሁ። አስጥለዋለሁ አለ እግዚአብሔር፣ አስጥለዋለሁ አለ እግዚአብሔር። አድነዋለሁ፣ አድነዋለሁ አባቴ ብሎኛልና በእኔ ተማምኗልና አድነ